ሰበር ዜና ደርሶናል። አገርን ለመበታተን አቅደው በመከላከያ ሰራዊት ላይ እርምጃ እንዲወሰድ ያደረጉ ዋነኛ የጁንታው አመራሮች በቁጥጥር ስር ዋሉ። የአገር መከላከያ ሰራዊቱን በማስከዳት ተግባር ተሰማርተው የነበሩና በጦርነት ከሰራዊቱ ከድተው ጁንታውን የተቀላቀሉ ጀነራል መኮንኖች፣ ከፍተኛ መኮንኖች፣ መስመራዊ መኮንኖችና የግል ጥበቃዎቻቸው ላይ እርምጃ መወሰዱንም የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጀነራል ተስፋዬ አያሌው ለኢዜአ ገልጸዋል። ብርጋዴር ጀነራሉ ጀግናው የአገር መከላከያ ሰራዊት የፌዴራል ፖሊስና የብሔራዊ መረጃና ደህንነት ጥምር ኃይል የፍተሻ ተግባሩን አጠናክሮ መቀጠሉን ገልጸዋል። ብርጋዴር ጀነራል ተስፋዬ እንደገለጹት የቀድሞው የትግራይ ክልል ምክትል ርዕሰ መስተዳድርን ጨምሮ 7 የጁንታው ሲቪል አመራሮች እንዲሁም ከመከላከያ ከድተው ጁንታውን የተቀላቀሉ አመራሮችን በቁጥጥር ስር ውለዋል።